በሐዘን ላይ ብንሆንም እልልታ ለእግዚአብሔር ያሰሙ። ክርስቲያን በሐዘን ላይ ደስታን ያሰማ። ክርስቲያን እንደተሰበረ አይቀርም። ክርስቲያን እንዳዘነ አይቀርም። መጽናኛ አለው። በሐዘናችን በመካከላችን ያሉ፣ በሐዘን በደስታም ከጎናችን ያሉ እጅግ የምንወዳቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር የደብሩ አስተዳዳሪ፣ ክቡር መጋቤ ሐዲስ፣ ክቡራን በዚህ ያላችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከትና የክፍለ ከተማ የሥራ ኃላፊዎች፣ ሊቃውንት በዚህ ያላችሁ የእግዚአብሔር ልጆች ሁላችሁም እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የሚገባውን መልእክት በተገቢው መልኩ አስተላልፈዋል። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዞ ይመጣል። አንዳንዴ ፈተና ሲመጣ እግዚአብሔር ጸልየን ነበረ ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? እግዚአብሔር ለምንድን ነው ያልሰማን ከማለታችን በፊት የሚፈተትበት በሰማዕቷ በቅድስት አርሴማ ስም አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። ስለዚህ ከ10 ሳንቲም ጀምሮ አሁን አላልኩም፣ ወደፊት በፕሮግራሙ መሰረት ሳሰሪ ኮሚቴው አስተዳዳሪው በሚያወጡት ፕሮግራም መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል። በሌላ መልኩ ቤተ መቅደስ የሚፈርሰው የሚቃጠለው የኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩን ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ እሳቱ ተቀጣጠለ ነው እያሉኝ ያሉ። አንዳንዴ ስለበደልም ይሆናል። ቅድም ብፁዕ አባታችን ስለ ሰሎሞን ቤተ መቅደስ ሲነግሩን ነበር። ኢየሩሳሌም መሃል የሚገኘው ፊት ለፊት ከደብረ ዘይት ተራራ ከቤተ ፋጌ ማዶ የሚታየው በኢየሩሳሌም በአራቱም አቅጣጫ የሚታየው ታላቁ የሰሎሞን ቤተ መቅደስ እኮ አሁን የአላክሳ መስጊድ ነው። እስራኤል ስለበደሉ እኮ ነው። ክርስቶስን በመስቀል ብቻ አይደለም፣ በተደጋጋሚ ስለበደሉ ለጠላቶቻቸው ተላልፈው ይሰጣሉ፣ ንስሐ ስለማይገቡ። ስለዚህ በዚህም መልኩ መረዳት አለብን። ማረን፣ ይቅር በለን፣ አምላክ ሆይ ራራልን ልንለው ይገባል። ዛሬ እናንተ እዚህ ተሰብስባችኋል። የቃል ኪዳኑ ታቦት መንበሩ ላይ ሳያርፍ አንሄድም አንወጣም ብላችሁ ከሌሊት ጀምሮ እዚሁ እግዚአብሔር ደጅ በር ላይ ቆማችሁ አምላካችሁን እየለመናችሁ ነው። በዛው ልክ ደግሞ ወደ ውስጣችሁ እኔንም ይቅር በለኝ
እኔንም ማረኝ ልትሉ ይገባል። በእኛ በደልም በእኛ ኃጢአትም የሚመጣ መከራ አለና እግዚአብሔር መዓቱን በምሕረት ቁጣውን በትዕግስት ይመልስልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንጸልይና ታቦታችንን አጅበን ወደ መንበረ ክብሩ ካደረስን በኋላ እንባ ሳይሆን ብሎኬት መግዣ ሳንቲም በመስጠት ተረባርቦ እንደተባለው የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን በቃ ሰራለን። እግዚአብሔር ከሁላችን ጋር ይሁን። እኛም አንለይም፣ የቻልነውን ሁሉ እናደርጋለን። እግዚአብሔር ይባርካችሁ። ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ኪርያላይሶን 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 ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ስብሐነ አምላክነ ወመድኃኒነ ስብሐነ አምላክነ ወመድኃኒነ ስብሐነ አምላክነ ወመድኃኒነ አቤቱ አምላካችን ልዑል እግዚአብሔር ሆይ እናመሰግናለን። ሁሉን ነገር ለበጎ ታደርጋለህና ዛሬ የሆነውን ሁሉ አይተህ በምሕረትህ በቸርነትህ እንድትጠብቀን ሐሳበ ልቦናችንን እንድታስፈጽምን ሀገራችንን ቤተ ክርስቲያናችንን እንድትጠብቅልን ከክፉ ነገር ሁሉ እንድትሰውረን የታመሙትን እንድትፈውስልን የታሰሩትን እንድታስፈታልን ከእናታችን ከሰማዕቷ ከቅድስት አርሴማ ረድኤትና በረከት እንድታሳትፈን እንለምናሃለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ኩሉ ፍጡሃነ ወንጹሃነ ከመ ይረስየነ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለ12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማንሰራ ኃጢአት እግዚአብሔር ይፍታ።